بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم አንድ ሰው ወደ እስልምና ክልል ለመግባት ማወቅ ያስፈልጋል። አላህ Subhanahu Wa Ta'ala እውቀትን ሸርጥ አድርጎታል። ከማመኑ በፊት አምኛለሁ ከማለቱ በፊት ሊያሟላ የሚገባው ቅድመ ሁኔታዎች አሉ። አንድ ሰው ሶላት ከመስገዱ በፊት ሊያሟላው የሚገቡ ነገሮች እንዳለ ሁሉ ማለት ነው። ለሶላት እንኳን የመጀመሪያው ሸርጥ ሙስሊም መሆን። ሙስሊም ለመሆን ደግሞ ሸርጥ አለው። ያ ሸርጥ ካልተሟላ አንድ ሰው ሙስሊም መሆን አይችልም። ላኢላሃ ኢለላህ ቢል ቢሰግድ ቢጾም ሐጅ ቢያደርግ ብዙ መልካም ነገሮችን የተጠቀሱ መልካም ነገሮችን ሁሉ ቢያደርግ ሙስሊም መሆን አይችልም። ምክንያቱም የአላህን ቀይ መስመር ስላለፈ ማለት ነው። ሽርክ የሚባለው ነገር ካለ እያወቀም ይሁን ሳያውቅ ሽርክ የሚባለው ካለ ሙስሊም መሆን አይቻልም። ይሄ ደጋግሜ የምናገረው ነገር ነው። ሽርክ ትንሽዬ ሽርክ ካለች አበደን አንድ ሰው ሙስሊም መሆን አይችልም። ለዛ ነው አንድ ሰው ሙስሊም ለመሆን ሸርጥ አለው። አላህ Subhanahu Wa Ta'ala ምን ይላል? ፈዕለም አነሁ ላ ኢላሃ ኢላ ሁ እወቅ ምን ላኢላሃ ኢለላህ የምለውን ነገር ማዕናና ትርጉሙን ነፊይና ኢስባቱን ወይም የሚያበላሸውን የሚያረጋግጠውን ነገር መጀመሪያ አወቅ ነው። እውቀት ነው የሚቀድመው። ከማመን በፊት እውቀት ይቀድማል። አንድ ሰው ላኢላሃ ኢለላህ የሚለውን ካወቀ በኋላ ምን ቢተው ምን ቢሰራ እስልምናን የሚያበላሻትን ነገር ጠንቅቆ ካወቀ በኋላ ነው ሊሰልም የሚችለው። በነገራችን ላይ እና አቡበከርና እና ዑመር ረዲየላሁ ዐንሁ እኮ ከመስለማቸው በፊት ዑመር ነበር። አቡበከር ከመስለሙ በፊት አቡበከር ነበር። አያችሁ መሐመድ ከማል ምናምን እንደዚህ ምናምን መባል ወደ እስልምና ክልል አያስገባም። ሆኖ መገኘት ነው። እስልምና ባስቀመጠው ሚዛን ነቢያቶች በተላኩበት መንገድ አንድ ሰው ሲመጣ ብቻ ነው እስልምናው የሚረጋገጥለት። ካልሆነ ግን ነይ በማለት መሆን አይቻልም። የአላህን መስመር ቀይ መስመሩን አውቀህ ያን ቀይ መስመር ተጠንቀህ ስትመጣ ብቻ ነው ወደ እስልምና ክልል መግባት የምትችለው። አሁን በአሁኑ ሰዓት ግን ከአባቱ ከእናቱ ከአያቶቹ ስለወረሰው ብቻ ሙስሊም ነኝ ይላል። ሽርክ የሚባለውን ነገር ሳያውቅ ማለት ነው። የአላህን ሲፋ በአላህ ሳያምን ሽርክ የሚባለውን ሳያውቅ መሐመድ ከማል ላኢላሃ ኢለላህ የምትለዋን ቃል ብቻ ስለተናገረ መሐመድ ረሱላህ ስላለ ብቻ ሙስሊም ነኝ። ይሄ የዋህነት ነው። ይሄ የዋህነት ደግሞ ከአላህ ቅጣት አያተርፍም። እውቀት ያስፈልጋል። ማናቸውም ነቢያቶች ብታጋሩ ከከሳሪዎች ትሆናላችሁ ብሏቸዋል አላህ። በነቢያቶች ደረጃ እንኳን አላህ አስጠንቅቋል። ነብይ እንግዲህ አያጋራም ግን አስጠንቅቋል። ይሄ መልእክቱ ለማን ነው? ለኔና ላንተ ነው። አይ አላውቅም እንደዚህ ነው እኔ አላወቅኩም ነበር ማወቅ አለበት። አላህ ሸርጥ አድርጎታል። ማወቅ እውቀትን ካላወቅም ነው ሙስሊም ልትሆን አትችልም። የአላህን መስመር አላህ እንዴት በብቸኝነት እንደሚመለክ ጠንቅቀህ ማወቅ ያስፈልጋል። ምን ለመሆን ሙስሊም ነኝ ለማለት ማለት ነው። ሙስሊም ነኝ ለማለት የአላህ መስመር ቀይ መስመሩን ማወቅ አለበት። ካላወቅም ነው። አለማወቅ ከተጠያቂነት ያድንም። ሰዎች እንደሚሉት አንዳንድ ሰዎች በሚዲያ ተነስተው አይ አለማወቅ ከተጠያቂነት ያድናል ምናምን እንደሚሉት እንደዛ እንዳይመስልህ። እንደዛ ቢሆን ነቢያቶች ዋጋ ባልከፈሉበት ነበር። እንደዛ ቢሆን ሷሃቦች ዋጋ ባልከፈሉበት ነበር። ከሚወዱት ቤተሰቦቻቸው ጋር ባልተለዩ ነበር። ከቀያቸው ከኑሯቸው ከሞቀ ጎጆአቸው ባልተፈናቀሉ ነበር። አለማወቅ ከተጠያቂነት ቢያድን ማለት ነው። ግን እንደዛ አይደለም። አወቅም አላወቅም ካፊር ሙሽሪክ። ተውሂድ መሰረተ አቂዳ በሆነ ነገር ላይ ማለት ነው። በነገራችን ላይ ይህ ማህበረሰብ ለሶላት ሸርጥ የሚጠነቀቀውን ያክል እንኳን ለተውሂድ አይጠነቀቅም። አያችሁ መሰረቱ ተንዶ መሰረት ለሌለው ነገር መድከም ማለት ነው። ላኢላሃ ኢለላህ ጠንቅቀህ ሳታውቅ ሽርክ እየሰራህ
ስለ ሶላት ሸርጥ ብትጠነቀቅ ምን ዋጋ አለ? አንድ ቤት ስትሰራ መሰረቱን አሳምረ ሳሰራ እንደሚወርቅ እያወቅ መሰረት እንደሌለው እያወቅ ጊዜ እንደሌለው እያወቅ ዝም ብለህ ጠገገና አድርገህ ብትሰራው ምን ዋጋ አለው? ነገ ከነገ ወዲያ አንድ ቀን ሁለት ቀን ይወርቃል ማለት። ልክ እንደዛ እንደማለት መጀመሪያ መሰረቱ ማማር አለበት። መሰረቱ መስተካከል አለበት። መሰረቱ ከተስተካከለ በኋላ ነው ሌላው ነገር ውበት የሚመጣው ማለት ነው። ስለዚህ ለሶላት የምትጠነቀቀውን ያክል ለሶላት ሸርጥ ለምሳሌ ነጃሳ ብዙ ነገሮች ትጠነቀቃለህ። ውዱ ማድረግ አለ፣ ትንጃ ማድረግ አለ፣ በነጃሳ ነገሮች መጥራት አለ፣ መጸዳዳት አለ። አየህ ለተውሂድም ኩፍር ቢጣዖት ኢማን ቢላህ ኩፍር ቢጣዖት ምንድነው ብለህ ማወቅ ያስፈልጋል ማለት ነው። ጣዖት ምንድነው? በጣዖት በትክክል በላ ኢላሀ ኢለላህ አምኛለሁ። ላ ኢላሀ ኢለላህ በምታስፈርደው ነገር የምታስፈርደውን ነገር አምኜ ተቀብያለሁ። ያ ሲሆን ነው እምነት የሚመጣው ማለት ነው። አላህ ባስቀመጠው ሚዛን ሙስሊም ነኝ አይደለም ሲራስን ቆም ብለህ መዘን። የእውነት እንደዛ ፍክራ ካለህ እመነኝ አላህ ይመራል። ካልሆነ ግን አዋቂ ነኝ ብለህ ራስን ስለሰቀልክ ብቻ በነገራችን ላይ አዋቂ ስለሆንክ ብቻ መመራት የለም። መመራት እስካልፈለክ ድረስ ማለት በተለይ በራስ በእውቀት ምናምን ራስ ከተኮፈስክ በቃ አንተ ተከስታለህ። ጃይልም ስለሆንክ ደግሞ አትመራም ማለት አይደለም። አንተ የልብህ መሻት ነው። አንተ ሐቁን ቀጥተኛውን መንገድ መመራት ከፈለክ አላህ Subhanahu Wa Ta'ala ቃል ገብቷል ይመራቸው። እነዛ ጠማሞችን ደግሞ ጥመትን መንገድ ላይ የሚፈልጉ ደግሞ የጥመትን መንገድ ደግሞ አላህ ለሚመራቸው ደግሞ ያው